ፍረት የመጣውበት ነው። ሌሊቱ ሙሉ ማለት ነው። ያን ነገር ራሳቸው ክርስቲያኖች ቢመልሱልኝ እመርጣለሁ። እውነቱን ነው ብሎ ይገባኛል። ብዙ ነገር ኢብራሂም ጠቅሶልኛል። እኔ በጣም ውስጤ ይረብሸኝ የነበረውና ይሄ ነውና ጥያቄም ሆኗል። ይሄ ጥያቄ በመፈጠሩ ምናልባት ከሃይማኖቱ ወጥቼ ሊሆን ይችላል፣ ግን መሀል ላይ ቆሜ ብመለስበት ነው የሚሻለኝ። ይሄ ጥያቄ ተመልሶልኝ ማለት ነው። አንዴ ይቅርታ ቢሪያኒ ለመጠየቅ አሁን ክርስቲያኖችን ለመጠየቅ እዚህ አይደለም መጠየቅ የምችለው በጣም ብዙ እኔ ይሄንን የወሰንኩበት ቦታው ራሱ እኮ የተሳሳተ ቦታ ላይ ነው እየጠየቅ ያለው። አንደኛ ለመጠየቅ ከመጣ ክርስቲያን ሊመልስልኝ ከቻለ አሁንም እደግመዋለሁ። ጥያቄው የነብያቶች ሚና ምን ነበረ? አምላክ ነኝ አላለም ብቻ ሳይሆን አምላክ ነኝ አምላክ መሆኑን ያሳያሉ ከተባሉት በበለጠ ማለት ነው የማያሳዩት ነገር እንደሚበዙ ነው ለ3 ሰዓት ሳይ የነበረው ማለት ነው። ፍረት የመጣውበት ነው ሌሊቱ ሙሉ ማለት ነው። ያን ነገር ራሳቸው ክርስቲያኖች ቢመልሱልኝ እመርጣለሁ። እውነቱን ነው ብሎ ይገባኛል። ብዙ ነገር ኢብራሂም ጠቅሶልኛል። እኔ በጣም ውስጤ ይረብሸኝ የነበረውና ይሄ ነውና ጥያቄም ሆኗል። ይሄ ጥያቄ በመፈጠሩ ምናልባት ከሃይማኖቱ ወጥቼ ሊሆን ይችላል፣ ግን መሀል ላይ ቆሜ ብመለስበት ነው የሚሻለኝ። ይሄ ጥያቄ ተመልሶልኝ ማለት ነው። አንዴ ይቅርታ ቢሪያኒ ለመጠየቅ አሁን ክርስቲያኖችን ለመጠየቅ እዚህ አይደለም መጠየቅ የምችለው በጣም ብዙ እኔ ይሄንን ቦታው ራሱ እኮ የተሳሳተ ቦታ ላይ ነው እየጠየቅ ያለው። አንደኛ ለመጠየቅ ከመጣ እኔና አንተ አይደለም እኔ እና ሌሎች አሁን እኮ እነሱን አቁሙ እያልኩ ነው። ለዛ ነው እኮ እያልኩ ያለሁት። እናንተ ነፃነቱን ፈልጌ ነው። በእርግጠኝነት ልንገር የትም ብጠይቅ ማንም እንትን የሚልህ የለም። እዛም ብጠይቅ እሱን አይቻለሁና ማለት ነው። እሱን አይቻለሁ። ግን አሁን እዚሁ ጋር እናውራ። ክርስቲያን ሊመልስልኝ ከቻለ አሁንም እደግመዋለሁ። ጥያቄው የነብያቶች ሚና ምን ነበረ? ኢየሱስ እስኪመጣ ድረስ ብዙ ሺህ ዓመታቶች ናቸውና ማለት ነው። ነብያቶች ወደ ምን ሊጣሩ ነው? ወደ ገነት ነው? በሲኦል የሚቆዩ ከሆነ በረዳት የሚቆዩ በምን የሚቆዩ? ኢየሱስ ከዛ በፊት ከነበረ እዛው አንድ አዳም ላይ መጨረስ ይችላል አይደለ? ይቻላል። እዛው አዳም ጋር ከአዳም ከልጅ ልጁ እዛው በቅርበት ተወልዶ ኃጢአቱ እዛው ማለቅ ይችላል። ያን ሁሉ ዘመናቶች በጣም ቆይቷልና ነብያቶች ደግሞ ተልኳል ከአምላክ ዘንድ ብዙ መጽሐፍቶች ወርዷል። ሙሴ ምን እነዛን በዛን ዘመን እኔ እዛ ዘመን ውስጥ ካለው ያ ከሆነ ሙሴም በሲኦል ነው ያለው ማለት ነው። ምክንያቱም የሥርዓት አለበት ማለት ነው። ያ ኃጢአት ያኔ ካልተነሳልኝ ይሄ ሁሉ ነብያቶች መላካቸው ለምን አስፈለገ ነው? መጨረሻ በኢየሱስ ክርስቶስ የሚያልቅ ስማኝ አንዴ አዳም በፈቃዱ ነው አይደል እንትን ያመጣው ችግሩን ያመጣው። ስለዚህ እግዚአብሔር ደግሞ የሥርዓት አምላክ መጀመሪያ ሰማያትንም ሲፈጥር ገነትንም ሲፈጥር ለሰው ልጅ ነበር። ምክንያቱም አዳምን እኮ ከሲኦል አይደለም የፈጠረው ከገነት እንጂ፣ ግን ደግሞ በራሱ ፍቃድ ክዷል፣ ስቷል። ስለዚህ እግዚአብሔር ደግሞ የሥርዓት አምላክ እንጂ የእንትን አምላክ አይደለም። እንደፈለገ የሚገዛ ቢሆን ሮቦቶች አይደለንም። አሁን የሚያጠፋን ሲፈልግ የሚያነሳን አይደለም። ራሳችን በራሳችን እንድንኖር ነፃ ፈቃድ ሰጥቶናል። ስለዚህ አንተም በምትናገረው እኮ እንደዛ እየሆነ እኮ ነው። ያ ማለት አሁን አዳም በፍቃዱ ከሰራ ፍቃደኛ ያልሆኑ ደግሞ ከአዳም በኋላ ይመጣሉ፣ ምንም ጉዳይ ውስጥ ያሌሉት ማለት ነው። አሁን መጽሐፍ ቅዱስም ቅድም በብዙ እየተጠቀሰልኝ ነበረ። እኔም ጥያቄ የፈጠሩብኝ ነገራቶች ናቸው። እሺ አብረን ወስደን መጣን፣ ተስማማው እኮ ቃል ገብቶልኛል ነበረ ብዬ ተስማማው። ለአዳም ቃል ገብቷል። ከልጅ ልጅ ተወልጄ ከሰማይ ሰማይ ወርጄ ከልጅ ልጅ ተወልጄ አድናለሁን
ተቀበልኩኝ። ይሄ እኮ የእንትን እሱ የአዳም እዛ ከነበረ ነቢያቶቹን ለምንድን ነው የተላኩት? ወዴትስ ነው ሲጣሩ የነበሩት? እኔ ከዛ ታይም ላይ ብትሆን አንተም እኔም ምንድን ነው እሱን እኮ መጽሐፍ ቅዱስ ላይ በግልጽ የምታየው ነገር ነው። እንዴት እሺ፣ አሳዩኝ፣ ችግር የለውም። በዛን ጊዜ ብትሆን ማለት ነው። በዛን ጊዜ በነቢያቶች ጊዜ ብትሆን ይሰማል። በዛን ጊዜ ብትሆን ነቢያቶች የተላኩትን ነቢያቶች እነዛ የሚሉትን ብትከተል እንደ ሌሎች ጣዖት ባታመልክ ካላመለክ እነሱን ብትከተል የምትገባው ሲኦል ነው፣ ገሃነም ነው የምትገባው። ግን አምነህ ነቢያት የሚሉትን አምነህ ከሞትክ ክርስቶስ ሲሞት ለአንተ ሲሞት ያኔ ትመለሳለህ። ምክንያቱም ቃል ተገብቶልሃል ያኔ ማለት ነው። ገብቼ ነው የምመለሰው። የት ነው የምገባው? አፈር ገባው ሲኦል ነው የምገባው? የት ነው ትመለሳለህ የሚለው ኢየሱስ ክርስቶስ እስኪመጣ በትንሣኤ ሙታን አለማመን እኮ ነው። እንደዚህ አፈር ገባው አእምሮዬ ውስጥ የተፈጠረውን ጥያቄ ነው ከመለሳችሁ። እኔ አሁን ታዲያ በእንደዚህ አይነት ነው ቤት በመጣ እዛ በመጣ ብትለኝ እንዴት ነው የምታደርገኝ ነው? ተደረጌም ስላየው አባቴ እኔ እኮ ያልኩህ በትንሣኤ ሙታን አፈር ገባው የሚባለው እኮ በትንሣኤ ሙታን የማያምን ሰው አፈር ገባው እንዴት እድናለሁ ካለ ትንሣኤ ሙታን አለ ብለህ ታስረዳዋለህ። ለምሳሌ ሲኦል ውስጥ ትቆያለህ አይደል? አሁን ቅድም ስትሉት የነበረው ስለዚህ በሲኦል ኢየሱስ ክርስቶስ እስከመጣና እስካልተሰቀለ ድረስ ከሲኦል ውስጥ ነኝ ማለት ነው። እውነት ነው። ለምን አስፈለገ ነው? አሁን እኮ ኢየሱስ ክርስቶስ ነበረ። ለምን እኔ ሲኦል ውስጥ ቆኜ እጠብቀዋለሁ ይሄን ሁሉ ሺህ ዓመት? ለምን አዳም ማድረግ ይችል አሊያም አልነበረም ወይ ደግሞ መጨረሻ ላይ ነብይ ወደሚለው ሊመጣ ነው ማለት ነው። ከነበረ ደግሞ እዛው እኔ ሲኦል ውስጥ እንዴ ለኔ ሳይታዘንም እንዴ ሲኦል ውስጥ ገብቼ ለምን ቆያለሁ? እሱ እስኪ ሲያቀድ ድረስ አሁን እኮ ነገር እኮ ነው ሲኦል ስትሉ እንዴ ስማኛ አንዴ ስማኝ። ሲኦል ውስጥ ብትሆን እግዚአብሔርን የምታምን ከሆን ልክ እንደ አብርሃምና እንደ ሙሴ የእግዚአብሔር ረዳትነት እየጠበቀ አሁን እኮ ሲኦል ስንለው እሳት አለ ምናምን እሱ ላንተ አይሆንም። ምክንያቱም እግዚአብሔር ይጠብቀሃል፣ እግዚአብሔር ይረዳሃል። በምን ልወቀው? ይሄን በምን እርግጠኛ ልሁን? አሁን እኮ የተቀመጠ ነገር አለ። እንደውም ከኢየሱስ ክርስቶስ በፊት ለነበሩ እንደ ጠበቃ እንኳን ብጠይቅ ማለት ነው ብሆን እኔ ራሴ ከዛ እስቲ ምንድን ነው ማረጋገጫ የተባለ ነገር አለ ካለ ቴንኪው ብዙ ሙስሊሞች ያብራሩት ነገር አለና ያንን የሚያፈርስ ነገር እንዲመጣልኝ ይፈልጋል መጽሐፍ ቅዱስ ላይ ካሉት ነገራቶች ማለት ነው። አሁን በእግዚአብሔር እርዳታ ነው የምትቆዩ ከተባልኩ ሲኦል መግባቴ ተነግሮኛል። ሲኦል ውስጥ መቼም እሳት ነው ሲኦል፣ ሌላ ነገር የለውም። እዛ ውስጥ በእርዳታው መቆየቴ ምንድን ነው አሁን የሚገለጽ ነገር? በዚህ ይቆያሉ የተባለ ነገር አለ? በእርዳታው አይደለም። በእርዳታው እኔ እንደ ራሴ እውቀት አሁን እዚህ ጋር እኔ ኦርቶዶክስን ወክዬ ሳይሆን እንደ ራሴ እውቀት በእርዳታ አይደለም የምትቆየው። አምነህ በነቢያት አምነህ ሲኦል ውስጥ ምን ሲኦል ከእሳት ውጪ ሌላ ነገር አለ ነገር ወይ ደግሞ ሲኦል የሚለው ነገር ይሰረዝና በሱ ጥበቃም ከሆነ የሆነ ቦታ ላይ ይሆን የሆነ ገነትም ያልሆነ ሲኦልም ያልሆነ ቦታ ላይ እንኳን በሎጂኩ ቢሆን ያስኬዳል። እሱ እስኪስቀቀጥ ድረስ እዚህ ቆዩ ተብሎ ገነት ሲኦል ውስጥ የምገባበት ምክንያት ነብይ ተልኳል። ወደ አምላኬ እየተጣራ ነው። እመን እያለኝ ነው። ጣዖት አታምልክ እያለኝ ነው። ይህን ሁሉ ብሎኝ ሲኦል ውስጥ የምጠበቅ ከሆነ ምን ነው ኢየሱስ ከዛ በፊትስ ሎጂክ የሚሆኑ አንዳንዴ እኮ አእምሮ ራሱ ከሎጂክ ሃይማኖት ከሎጂክ ወጥቶ ራሱ ሊሆን አይችልም። ይሄን ጥያቄ አሁን ተፈጠረ ለምሳሌ እኔ ላይ ማለት ነው። እንዴ ሲኦል ውስጥ ከገባው በኋላ ኢየሱስ እስኪመጣ ድረስ ያን ሁሉ ሺህ ዓመታት ማለት ነው እዛ ውስጥ ቆያለ ከተባለ የኢየሱስ ክርስቶስ መጨረሻ ላይ ይሄን ሁሉ ቆይቶ መምጣት ወይ ነብይ ነው የሚያደርገው፣ አሊያም ከዛ በፊት ከነበረ ለዚህ ለዓለማቱ እዝነት ለህዝብ ሲል ከዛ ቀድሞ ይሆን ነበረ። ነብያቶች ሚናቸው ምንም ነገር የለም ማለት ነው። እንዲሁ ነው ተላኩት። ምንም
ለሙከራ ወይ ነው የተላኩት፣ አሊያም ደግሞ አንድም ነገር በዛን ሰዓት ብኖር ብከተልም ገሃነም ነኝ። ምክንያቱም የውርስ ኃጢአት አለብኝ። ተከትየው ምን ብዬ መጽሐፍ ቅዱስ ታነባለህ? ብሬን አንብብልኝ እስቲ አምጣልኝ። ያነበብከውን ታነባለህ? ለምሳሌ የኖህን ታሪክ አንብበህ ታውቃለህ? ኖህ እንዴት እንደነበር ምናምን በቃ አንብብና ያልጠየቀህን ጥያቄ ለምን ትሄዳለህ? ጥያቄውን መመለስ አይ በደንብ ቢያነብ እንደዚህ አይነት ጥያቄ ይጠይቃል ነው እዚህ ጋር አንተ የተረዳከውን ታሪክ ሳይሆን ታሪክ አለፈው ዋናው ነገር ነው። በፈለገው በየትኛውም በዘመናት ታሪክ ሊኖሩ ይችላሉ። እነዛ ታሪኮች አሁን ይሄ ይመስላል አይመስልም ሳይሆን ማለት ነው የሆነ የተረጋገጠ ይሄ እኮ ቀላል አይደለም። ደህንነት እንትን እኮ ነው። ሲኦል መግባትና ገነት የመግባት ጉዳይ ነው። በምሳሌ ራሱ መግለጽ የማይቻል የሆነ ነገር እርግጠኛ እንዲህ ነው ተብሎ ካልተነገረ በቀር ያን አምነህ ካልሄድክ በጥርጣሬ በይመስላል ብቻ የሚደረግ ነገር አይደለም። ጥሩ እሱ ከሆነ ፎሎ አድርገኝና በደንብ በማስረጃ በደንብ እኛ ቤት መጥተህ በደንብ አስረዳሃለሁ። በቃ መልስ ከሌለ ታችሁ ጥያቄ አለ ማለት ነው። ጥያቄ አንተም አለ ማለት ነው። ጥያቄ ሳይሆን በደንብ አስረዳሃለሁ እያሳየሁ። ሌላ ሰው ማንም አልከለከለህም። ይኸው እኔ ዛሬ ተዘባችኋለሁ ሙስሊሞችን ካወጡ ማለት ነው ወይ ደግሞ ካባረሩን ከዚህ ቤት በእኔና በአንተ ማለት ነው። 2 ወር በላይ ስላየኋቸው ነው። እዚህ ጥያቄውን ማቅረብ ካልቻልክ አንተ ራስህ ጥያቄ አለ ማለት ነው። ገና ልታጠና ነው። ጥያቄ መኖር አይደለም። እሺ ክርስቲያን ቴንክ ዩ። ጥያቄ መኖር ሳይሆን የመረዳት ማለት የማስረዳት የእያንዳንዱ ሰው ችሎታ አለው፣ እውቀት ይጠይቃል። በደንብ ማመን ብቻም ሳይሆን ማወቅ፣ ጥልቅ እውቀት ይፈልጋል እና ለዛ ሊሆን ይችላል እሱ እንደዛ ያለው እና አንድ ነገር እዚህ ጋር መናገር የምፈልገው አምላክ ነኝ የሚል አላገኘንም እያሉ ነበረ ቅድም እነሱ አይቶ እኔ እነሱ የዛን ጉዳይ ጥያቄ ከተመለሰ ራሱ ማለት ነው ለሌላው አይደለም ለኔ ነው። አሁን በእውነት ከሌሊት ከ11 ሰዓት ጀምሮ ማለት ነው እዚሁ ጋር ይሄንኑ ሲያጣቅሱ ነበረ በደንብ። እኔም እንቅልፌን እንትን ብዬ ስሰማ የነበረው ብዙ ነገር አለ። አምላክ ነኝ አላለም ብቻ ሳይሆን አምላክ ነኝ አምላክ መሆኑን ያሳያሉ ከተባሉት በበለጠ ማለት ነው የማያሳዩት ነገር እንደሚበዙ ነው ለ3 ሰዓት ሳይ የነበረው ማለት ነው። እነዛ ጥቅሶች ካልሆነ እኮ አንድ ነን እኔን ያየ አብን አይቷል። እሱን አይደለም በራሱ አንደበት ኢየሱስ በራሱ በተናገረው ነው ስለ አምላክ ነው ያሉትን ብቻ የሚለውን ተውና አምላክ ነኝ ያለውን ላሳይህ። እኔ አምላክ ነኝ ቴንክ ዩ እሱን እኔ አምላክ ጌታ አምላክ አልፋና ኦሜጋ እኔ ነኝ ያለውን ጥቅስ አምላክ የሚል ነው። አምላክ የሚል እኔ አምላክ ነኝ አምላክ አልፋና ኦሜጋ ለዛው ይሄንን ከኔ ጋር እንዲያወራ ትፈቅድለታለህ? ያለ ሌሎቹ ሳቆ ኢየሱስ ክርስቶስ ሌላ የተናገረው እኔ ከራሴ አይቻለኝም ያሉት ነገራቶች ምንድን ናቸው? ባሪኒ ክርስቲያን ከሱ ጋር ላውራ እንዴ? ክርስቲያን ይሄንን አልፋና ኦሜጋ ያለውን ዝም ብሎ እንዳያልፈው ምን አይነት ቅጥፈት እንደሆነ ላሳየው አንዴ። ትፈቅድልኛለህ ወይስ ይቅር? በአንተ ፍቃድ። ኧረ እፈቅድልሃለሁ። ክርስቲያን ቦታው ትክክል ነው። አንተን አይደለም እሱን ነው ያልኩት። ትክክል ነው ቦታው። ክርስቲያን ያቀረብከው አንተ መረጃ ቦታው ትክክል ነው። አሁን የመጣው እሱ ይሄ አይደለም። እኔ የምነግርህ ሌላ ጥቅስ ነው። ይሄንን ግን እሱ አንድ ይጥቀስልኝና እሱ የጠቀሰውን ትሄድልኛለህ። ያው ይሄ ነው አሁን የመጣው። እሺ ይሄንን እንየው አብረን እንየው። እሱን ነው የምልህ እኔ ያለው ነበር። ባሪኒ ትቀጥላለህ? ኧረ እሱን አንዴ ላስፈቅድ እኮ ነው። ጥሩ ከአንድ ቁጥር እንጀምረሽ
ከአንድ ቁጥር ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን ሰጠው ይላል? ኢየሱስ ክርስቶስ። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለው። በጣም ጥሩ። አንዱ እግዚአብሔር ለኢየሱስ ክርስቶስ ሰጠው። በሱም የተገለጠው ይሄው ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ ሰጠው አመለከታለ። ስለዚህ አራት ማንነት አለ እዚህ ጋር። አንደኛው አንዱ አምላክ አለ፣ ሁለተኛ ኢየሱስ አለ፣ ሶስተኛ መልአኩ አለ፣ አራተኛ ዮሐንስ አለ። ጥሩ ቀጠለ። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነትን ላየውም ሁሉ መሰከራለሽ። ከዛ በኋላ ቁጥር 4 ላይ እንሂድ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው አንድ ስንት ነው? አንድ ካለው ከነበረው ከሚመጣው አንድ። ከዛ ደግሞ በዙፋኑም ፊት ካሉት ሰባቱ መናፍስት ሁለት። ሰባቱ መናፍስት የተባሉት ሰባት መላእክት ናቸው። እዚህ ጋር የነበረው በዙፋኑ ፊት ካሉት ዙፋኑ ላይ ያለውና የነበረው የሚመጣው የተባለው አብ ነው። ከዛ በዙፋኑ ፊት ካሉት ከሰባቱ መናፍስት ከተባሉት መናፍስት መላእክት ናቸው። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ሶስተኛው ደግሞ ኢየሱስ ነው። ስለዚህ አብ ያለ የነበረ የሚመጣ ነው። ጥሩ። አሁን አንተ ያመጣው ጥቅስ ላይ ቁጥር 8 ላይ ያለውና የነበረው የሚመጣው የተባለው አብ ነው ወዳጅ። ቁጥር 4 ላይ አይደለም ኢየሱስ ክርስቶስ ይሄው ያለውና የመጣው ኢየሱስ ክርስቶስ ነው የመጣው። አብ አይደለም የመጣው ኢየሱስ ነው። ያለውን አልጠየቁም። እሱ ያለውና የነበረው የሚመጣው የተባለው እዚህ ጋር ማን ነው? ካለው እና ከነበረው ማን ነው? እሱ ካለውና ከነበረው ከሚመጣው። በነገራችን ላይ ኦርቶዶክስ ቆይ ነገሩን ተውና አንዴ ክርስቲያን ነገሩን ተወው። ማን ነው እዚህ ጋር ካለው ከነበረው ከሚመጣው የተባለው? አየህ አትለውም። አብ እንደሆነ ስለምታውቃት ስለ አምላክ ነው እየተወራ ያለው እኮ ስለ አብ ነው። ስለ አብ። በጣም ጥሩ። ስለዚህ አውዱን ይዘን ነው የምናወራው ጋይስ። የሚወራው አውዱ ተይዞ ነው። ካለው ከነበረው ከሚመጣው አለ። ከዛ ደግሞ በሱ ዙፋን ፊት ያሉት ሰባት መናፍስት አሉ። በዙፋኑ ላይ ያለው ነው ያለው የነበረው የሚመጣ የተባለው። ቁጥር 8 ላይ ወረደና ጋይስ ምን አለ? ከሁለት አንግል ነው ስለ አብ እንደሚያወራ ማሳየ። የመጀመሪያው ያለውና የነበረው የሚመጣው የተባለው አብ ነው። በዚያው ወደ መሰረት ሁሉን የሚገዛ ጌታ አምላክ የተባለውም አብ ነው። እሱንም አሳያለሁ። አልፋና ኦሜጋ እኔ ነኝ ይላል የሚለው ወደ ማን ነው የሚመጣው? አልዘለልኩትም። እሱ አልቋል። በአራት ነጥብ ያለቀ ጥቅስ ነው ወዳጄ። ቆይ በአራት ነጥብ አንድ ጊዜ ቆይ። ይላል የሚለው ወደ ማን ነው የሚጠጋው? ማን ነው ባይ? የመልእክቱ ባለቤት ማን? የመልእክቱ ባለቤት ማን ነው? ኢየሱስ ክርስቶስ። መልእክቱ ባለቤት ማን ነው? ቁጥር 1 ላይ ስናነብ ቅድም ማን ነው ሰጪ? ኢየሱስ ማለት የእግዚአብሔር አልጠየቅኩም። እሱን አልጠየቅኩም። እሱን አልጠየቅኩም። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን ሰጠው ይላል? ለኢየሱስ ክርስቶስ ለቃል ሰጠው። በጣም ጥሩ፣ በጣም ጥሩ። ስለዚህ የእግዚአብሔር ነው መልእክቱ ይላል ማለት ነው። ሰጪ ነው፣ ተቀባይ። ኢየሱስ ክርስቶስ ተቀባይ ነው። በጣም ጥሩ። ስለዚህ የእግዚአብሔር ነው መልእክቱ ማለት ነው። ስለዚህ አልፋና ኦሜጋ እያለ ከአውድም አንጻር የምናየው ከቃልም አንጻር እዚህ ጋር ሰጪ ማን ነው ስንል እግዚአብሔር። ይሄ አሁን ደግሞ ቃል ያለውን ደግሞ ሲያፈርሰው እርሱም ማለት ለእግዚአብሔር ቃልና እሺ እግዚአብሔር ቃል ነው ብላል ኢየሱስ። ይኸው ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር አለ። የእግዚአብሔር ቃልና ኢየሱስ ለሁለት ነው የመጡት፣ ለብቻ የእግዚአብሔር ቃል ባህሪ ነው ኢየሱስ ላይ አየው። ስለዚህ የእግዚአብሔር ቃል ባህሪ መሆኑን ዛሬ ተናገርክ ማለት ነው። እናመሰግናለን። ስለዚህ አሁን የጥቅስ አያዋጣም፣ ሌላ ጥቅስ አምጣ። ያዋጣ አይደለም ሁለት ባህሪ ትንሽ እሱ ላይ ራሱ ጥያቄ ያለኝ ቀላል ነው፣ ብዙዎች ስለሚጠይቁ ብዬ ነው እንጂ ፍጹም የሚለውን ቃል በዛው ፍጹም ብቻ ቃሏን እሷን ነገር እንድታስረዱ ይፈልጋል። ፍጹም ማለት ምን ማለት ነው? መጀመሪያ ፍጹም ማለት አሁን አምላክ አይራብም፣ አይጠማም፣ አይታመምም አይደለም? አይታመምም። የአምላክ ባህሪ አይደለም። ፍጹም ሰው ባህሪ ስላለው ፍጹም ባህሪ ስላለው ቃሉ ፍጹም ማለት ምን ማለት ነው? አንድ ነገር ፍጹም ነው ሲባል ይሄ ነገር ማለት ነው ቃሉ ምንን ነው የሚያመላክተው?
አሉ። ፍጹም ሲባል አንድ ነገር ማለት ነው። አሁን ፍጹም ሰው ነው ሲባል የሰውን እኔ ሙሉ ፍጹም ሰው ነኝ ባህሪ እኔ ፍጹም ሰው ነኝ ፍጹም ማለት 100% እንደማለት ነው። በቃ እርግጠኛ ሰው ማለት ነው። እሺ እንደዛ ከሆነ ፍጹም ሰው ከዛ በኋላ ፍጹም አምላክ መረጃ ሁለቱንም ባህሪ ያለው ተዋህዶ የተባለውም ለዛ ነው። ፍጹም ሰው ፍጹም አምላክ አንድ ስለሆነ ነው እዚህ ጋር ተዋህዶ የተባለው። ባሪኒ መረጃ ጠይቅ። መረጃ ዝም ብሎ በአፍ አይደለም። መረጃ ፍጹም ሰው በመሆኑ መረጃ ኢየሱስ ክርስቶስ ተራበ ለሄድና አምላክ ፍጹም አምላክ ለመሆን መረጃ አምጣ። ፍጹም አምላክማ አልፋና ኦሜጋ ነኝ ያለውና የነበረው የሚመጣው 7 ቁጥር ነው። አይኑ ሊያወጉትን አልፋና ኦሜጋ ይሞታል። ቆይ አንዴ አልፋና ኦሜጋ ይሞታል ተውና አይኑ ሊያወጉትን ያዩታል ይላል። ሲመጣ አልፋና ኦሜጋ ይሞታል ይላል። ቆይ አንዴ አልፋና ኦሜጋ ይሞታል ወይ? አልፋና ኦሜጋ ይሞታል። የሰውነት ባህሪውን ፈጸመ። ፍጹም ሰው ሆኖ የሰውነት ባህሪውን አዳምን ከተፈረደበት ነፃ ወጣ። የሞተው ማን ነው? ኢየሱስ ክርስቶስ ለኛ ኃጢአት ብሎ ሞተ። ኃጢአቱን ተው አንዴ። ኢየሱስ ክርስቶስ አምላክ ነው? አዎ 100%። ስለዚህ አምላክ ነው የሞተው። ሰው ፍጹም ሰው እያልኩ ነበረ። ፍጹም ሰውነቱን ለኛ ብሎ ፍጹም ሰው ሆኖ ሰውነቱና ፍጹም መለኮቱ ይለያይ ነበር። ፍጹም ሰውነቱና ፍጹም መለኮቱ ይለያይ ነበር። ፍጹም ሰው ፍጹም አምላክ ሁለት ባህሪ ይለያይ ነበር ወይ? ይለያይ ነበር ወይ? ሁለት ባህሪ እሺ፣ ሁለት ባህሪ ይለያይ ነበር። ፍጹም የሆነው ቆይ መለስ ጥያቄ ነው። ይለያያል ወይ ባህሪው? ሁለት ባህሪ ነው የነገርኩህ ያለሁት። የተለያየ ነው እኮ ይለያያሉ፣ ይነጣጠላሉ ወይ ነው ጥያቄ። መልስ እንጂ ክርስቲያን አይነጣጠልም። በቃ ካልተነጣጠለ አልፋና ኦሜጋ ይሞታል ወይስ አይሞትም? ለኛ ብሎ መከራ ነው የተቀበለ ፍጹም ሰው ለኛ ብሎ እንተው። አልፋና ኦሜጋ ይሞታል ወይስ አይሞትም? የማይሞት መሆኑን እኮ ከሙታን ተነስቶ አሳየህ። ቆይ እሱ ላይ አልፋና ኦሜጋ ይሞታል ወይስ አይሞትም? አልፋና ኦሜጋ ይሞታል ወይስ አይሞትም? ፍጹም ሰው በመሆኑ ሞተ። ስለዚህ ይነጣጠላል ማለት ነው። ስለዚህ ይነጣጠላል ፍጹም ሰው በመሆኑ ሞተ። መለኮትና ሰውነቱ ይነጣጠላል ማለት ነው። ስለዚህ ኢየሱስ አልፋና ኦሜጋ ሳይሆን ሰው ነው ማለት ነው። የሞተው ኢየሱስ ስለሆነ ሰው ነቢያት እነዛ ሲያስተምሩ የነበሩት ነቢያት ማዳን ስለማይችሉ አምላክ ቃሉን በገባው መሰረት መጥቶ መፈጸም ነበረበት። ፍጹም ሰው ሆኖ እንደ ነቢያት ፍጹም ሰው ሆኖ ይመጣ። አይ ኢብሮዬ አንዴ ቆይ፣ አልፋና ኦሜጋውን እንቀበለው። አሁን ነብያቶች እኔ ነብያቶች ጋር ነኝ እኮ አሁን አልፋና ኦሜጋ ብቻ አይደለም ጌታ አምላክ የሚለውን ብቻ ጭምርም ተቀበለ። ባርኒ ጌታ አምላክ የሚለውን እኔ አሁን ይኸውልህ ጥያቄ ራሱ አያቆምም። እኔ አምላክ ነኝ እኔን ተገዙኝ የሚል ወይ ደግሞ ስገዱልኝ ብሎ በግልጽ ኢየሱስ የሆነ ቦታ ቢናገር አይደለውም እኔ አልችልም አላቅም ከራሴ አልችልም የሚሉት ነገራቶች ከሱ ላይ ጥያቄ አመጣሉ። ለምን አላቸው የሚለው ማለት ነው። እነዛ እኛን ለማስተማር ነው። ፍጹም ሰው ሆኖ እኛን ሰዎችን እያስተማረ ነው። እንደዛ ያለው የሚጾም የሚጸልየው እሱ ኃጢአት ነው ብሎ ኖሮበት አይደለም እኮ ባርኒ። የሚጾም የሚጸልየው የሚራበው ለእሱ ኃጢአት አይደለም ለእኛ ነው። እያስተማረ ነው። ያ መንገድ ነው። መንገዳችንን እያሳየን ነው። መረጃ ጸሎትም የነበረው እኛን ሊያሳየን ነው። ታዲያ እንደዛ ከሆነ እኮ ባሪኒ ሌላ ማን ወንድሜ ክርስቲያን ሌላ ጥያቄ እኮ እየፈጠርክብኝ እኮ ነው። ያ ማለት ምንድን ነው? ኢየሱስ ክርስቶስ በፈቃዱ ነው እንደ የተሰቀለው የሚለው ጥያቄ ይመጣል። ለዛ ሌላ ነገር ቀላሏን ነገር እኮ ነው አሁን ልጠይቅ የፈለግኩት። ነቢያቶች ምንም በማመላከት ነው ማን የላካቸው? ኢየሱስ ክርስቶስ አለ እሱን የላካቸው ከተባለ ማለት ነው አያውቃቸውም ነበር ወይ ደግሞ የሚልካቸውን አቅም እነሱ አዳኝ ናቸው። መንገድ ነው እንጂ የሚያሳዩት አዳኝ አምላክ እንደሆነ ነው የማውቀው። እነሱ ግን መንገድ ያሳዩኛል፣ ይሄንን ተው ይሉኛል። እሱ የከለከለው መልእክት ያስተላልፋሉ ማለት ነው። በአጭሩ የእነሱ ችሎታ ሊሆን አይችልም። ይህም ሌላ ጥያቄ ነው የሚፈጥርብኝ ክፍት ካረኩት ማለት ነው።
ድፍን ብዬ ካመንኩኝ አዎ ትክክል ነው፣ ማዳን አይችሉም ልል ይችላለሁ። ነገር ግን ማዳን የአምላክ መብት ሆኖ ማለት ነው። ነቢያቶች ግን መልእክቱን ሊያመጡልኝ ይችላሉ። ይሄንን አድርግ፣ መጽሐፍ ቅዱስ ላይም ታሪኩም እንደዛ ነው። ይከለክላሉ፣ ያዛሉ። ያንን ከአምላካቸው ያመጡትም ማለት ነው። ታዲያ እነሱ ማዳን ስላልቻሉ ኢየሱስ ክርስቶስ መጣ ከተባለ ምናልባት ከነሱ የተሻለ ሰው መጣ በሚለው መውሰድ ይችላለሁ፣ ወይ ደግሞ ከነሱ የተሻለ ነብይ መጣ እነሱ ስላልቻሉ የሚለውም ሌላ ጥያቄ ነው። ምክንያቱም አምላክ አስችሏቸው ሊያስችላቸው ይገባል ብዬ ነው ማምነው። እሱን የላከው ፕሮግራሙ የእሱ ስለሆነ ማለት ነው። ያስችላቸው ግዴታ ይገባል፣ እንደውም ሊሳሳቱ አይገባም ብዬ ነው ማምነው ነብይ እስከሆኑ ድረስ። ምክንያቱም መንገድ የሚያሳዩ ናቸው። የግድ መንገድ እኔን ለማሳየት ማለት ነው። ያ ሰው እንኳን ነብይ የመዳን መንገድ የሚያሳየኝ ይቅርና አንድ ሰው ሊመክረኝ ራሱ የሚችለው እንዲህ ብታደርግ ምን ከኔ የተሻለ ሰው መሆን አለበት። ያ ሰው ለራሱ የማያደርገውን ስህተቶችን ይሄን ነገር ባታደርግ ይመረጣል የሚለው እሱ የሚያደርገው ነገር እንኳን ከሆነ አልቀበሉ። ነብይ ደግሞ በአምላክ ፕሮግራም ተደርጎ የሚላክ ከሆነ አምላክ መቼ የሚያደርጉትን ነገር ያውቃል፣ ሁሉን ነገር አዋቂ ነው። እነዛ ነብያቶች መሳሳታችሁም እንደውም ብዙ ነብያቶች ዛሬ ላይ ያሉት እውነት ለመናገር ትንሽ ይከብደኛል። ጋንጊስተሮች ራሱ ያደርጋሉ ያልተባሉትን ኃጢአት እንዳደረጉ ነው መጽሐፍ ቅዱስ ላይ ከዳዊትም ከምንም አንዳንድ ነገር የምረዳው ማለት ነው። በዚህ ሁኔታ ላይ ነብያቶች ፕሮግራም አድርጎ አምላክ የሚልካቸው ከሆነ እነሱ ይችላሉ አይችሉም፣ አምላክ ሊፈትናቸው ነው እንዴ የላከው? መንገድ እንዲያሳዩ ናቸው። አንድ ግለሰብ ነው የሚያድኑት፣ ግን ሚሊዮኖቹን ነው ሺዎቹን ነው የሚያድኑት። ያንን ሰው ፕሮግራም አድርጎ የመላክ የአምላክ ግዴታ ነው ብዬ ነው ማምነው ነኝ፣ ነፃ ሆኜ ስናገር ማለት ነው። እነሱ ስላልቻሉ ኢየሱስ ክርስቶስ መጥቶ ተሰቀለ ከተባለ ማለት ነው እነሱ ምናልባት ከተሰቀሉም ሊያድኑ ይችላሉ። ፉክክር አሁን ከነብያቶችና ከኢየሱስ ክርስቶስ ካሉ ጋር የሚፎካከር ከሆነ እነሱ ስላልቻሉ ኢየሱስ መጣ። ይሄን ሁሉ ዘመናት እየሞከረ ነበር ማለት ነው ነብያቶችን እየላከ። እስቲ አንተ የምትሻል ከሆነ አቅምን ያመጣል እኮ ይሄ። እንደው ይሄን ነገር እስቲ አብራራል፣ የሆነ ነገር በል በምሳሌ ሳይሆን የሆነ የሚመስል ነገር እስቲ። ሶሪ ግን ዳርኒ ክርስቲያን አሁንማ ነኝ ብዬ እኮ አቅቶኛል እኮ። ይሄን በመጠየቅ እኮ ከክርስትና እንደወጣው ነው እኮ እንደ ካድኩ ነው አይደል? ለምን እዚህ ላይ በተደጋጋሚ ስገባ መልስ ትፈልጋለህ? ክርስቲያን ከሆንክ ይህን ጥያቄ አታነሳም ነው የምባለው። መሀል ላይ ቆሜ ነው የምናገረው። ማንሳት አለብህ ወይ ክርስቲያን መሆን አለብኝ ወይ ሙስሊም ወይ የሆነ ነገር ላይ ለመቆም ካለውበት ቦታን በግልጽ ማወቅ አለብኝ። መሀል ላይ ቆሜ መጠየቅ አልችልም። የግድ ክርስቲያን መሀል ላይ ቆመ ብቻ ሳይሆን ክርስቲያን ሆነህም እኮ መጠየቅ ትችላለህ። ግን የምጠይቀው የት ነው ነው መጀመሪያ ማወቅ ያለብህ ስለ ሃይማኖት፣ ስለ መጽሐፍ ቅዱስ። አሁን እዚህ ጥቅስ እየፈለክ ነው አይደል? ግራ የተጋባ ክርስቲያን ለመሆን ሙሉ ክርስትና ላይ ለመጽናት ማለት ነው፣ ክርስትና ላይ ጽናት እንዲኖረኝ እነዚህ ጥያቄዎች መጡብኝ እኮ። እነዚህን የሚመልስልህ እኮ እነዚህን ጥያቄዎች የሚመልስልህ አሁን የጠየቁ ጥያቄ ሰዋዊ ጥያቄ አይደለም፣ መመለስ አይቻልም። ኢየሱስ ክርስቶስ ሌሎቹ ነብያቶች ስላልቻሉ ነው እሱ የመጣው ካልከኝ ማለት ነው። ነብያቶች በራሳቸው ነበር እንደ የመጡት? የአምላክ ፕሮግራም የለም ወይ? ይህ መጠየቅ አሁን መልስ የለውም ለዚህ ወይ? መልስ አለው። ትክክል ነህ፣ ትክክል ነህ። አንተ እኮ መልስ አለው። አመሰግናለሁ ወንድሜ። መልስ አለው፣ ግን ይህን መልስ የምታገኘው እዚህ ጋር አይደለም። ይሄ የህይወት መሰረት ነው። አንተ በቃ ማለት እምነት ነው፣ የሃይማኖት ነው።